የሉል እግዚአብሔር ሰላም ከሁላችሁ ጋር ይሁን በሁላችሁም ማድሮ ይኑር የድንግል ማርያም ምልጃም አይለያችሁ ዛሬ የምናስበው የእኩለ ጾሙን አጋማሽ ወይም የእኩለ ጾሙን ቀን ደብረ ዘይት ነው ደብረ ዘይት ማለት ምን ማለት ነው ይህ ሳምንት ደብረ ዘይት ተብሎ ይሰየማል ደብር ተራራ ነው ዘይት ደግሞ የዘይት ዛፍ ያለበት ነው ይህ ደብረ ዘይት እድሜያቸው እጅግ የረዘሙ ዛፎች አሉበት ዛሬ ድረስ እድሜያቸው 3000 ዓመት የሞላ የወይራ ዛፎች በዚህ በደብረ ዘይት ተራራ ይገኛሉ ዋናው ስለ ተራራው አይደለም በዚህ ተራራ ላይ እግዚአብሔር ምን ሰራ ዛሬስኛ በዚህ ቀን በእኩለ ጾም አጋማሽ ምን እናስባለን ደብረ ዘይት በደብረ ዘይት ጌታ ምን አደረገ ማቴዎስ ወንጌል ምዕራፍ 24 ላይ ስለ ፍጻሜው ሰዓት ተናገረ የመምጣቱን ምልክት ነገረ ምን ያህል እንሆ ዘመን ይሄ ምድር እንሆ እግዚአብሔርን ሳያምን እንደሚኖርና እንደገና ፍጻሜ ላይ ጌታ በክብር በደመና በመላእክት ታጅቦ እንደሚመጣና በዚህ ምድር ላይ ፍርድ እንደሚሰጥ ደቀ መዛሙርቱ ለብቻው በደብረ ዘይት ተራራ ጠየቁት ይላል ዛሬ ይህን የእኩለ ጾም አጋማሽ ደብረ ዘይት ብለን የጌታን አመጣጥ የምናስብበት ነው በዚህ ቀን ቅዱስ ዳዊት በመዝሙር 49 ላይ ምን ብሎ ይናገራል አምላከ አማልክት እግዚአብሔር ነበበ ወጸውዐ ለምድር ይላል የአማልክት አምላክ እግዚአብሔር ተናገረ እንሆ ምድርንም ጠራት ይላል እግዚአብሔር ሰጋደ ይመጽ እግዚአብሔር ግልጽ ሆኖ ይመጣል ወአምላክንህ ያረምም ዝም አይልም አለ ያኔ እንደመጣ እንደተተፋበት ያኔ መጥቶ እንደተቀለደበት ያኔ መጥቶ እንደተሰቀለ ያኔ መጥቶ ልብሱ እንደገፈፉት ያኔ መጥቶ ተጠማው ቢል ሐሞትና ከርቤ እንደሰጡት ያኔ ሾካክሊል እንደደፉበት ያኔ እጆቹን እንደቸነከሩ ያኔ እግሮቹን እንደቸነከሩ ያኔ ጎኑን እንደወጉት አሁን ግን ዝም እንዳለ ያኔ አሁን ግን ዝም አይልም ዮሐንስ አፈወርቅ እንዲህ አለ ምን አይነት ትዕግስት ነው ቀንድ ያለ የማይዋጋ በግ ምን አይነት ትዕግስት ነው በሸላቾቹ ፊት ዝም የሚል አለ ነብዩ ኢሳይያስም ተነበየ እንዲህም ብሎ ተናገረ በትንቢቱ ምዕራፍ 53 ላይ ከትውልዱ ማን ያስተዋለው እንደተቀሰፈ ቆጠርነው እኛ ግን አላወቅነውም እሱ ግን ስለሁላችን መተላለፍ ቆሰለ እኛ ተቀበዝብዘን ነበር በሱ መገረፍ በሱ ቁስልኛ ተፈወስን ይሄን ግን ከትውልዱ ማን አስተዋለ ያለ ተናገረ አዎ እርሱ በቀራንዮ አደባባይ የተሰቀለው የአማልክት አምላክ እግዚአብሔር ኢየሱስ ክርስቶስ ነበር እሱ እንሆ ያኔ ዝም እንዳላ አለ አሁን ሲናገር ዳዊት ወአምላክንህ ያረምም ዝም አይልም ለፍርድ ይመጣል ዝም አይልም ማለት ነው ጻድቃንን በቀኙ ኃጣንን በግራ ያቆምና ዝም አይልም በቀኝ ያሉት እናንተ አባቴ ብሩካን ይላል ኑ ሀቤ ብሩካኑ ለአቡዬ በግራ ያሉትን ይላል ሁሩ እምኔ ከኔ ወግዱ ይላቸዋል ዝም አይልም ደብረ ዘይት የጌታን መምጣት የምናስብበት ይህ የጾሙ እኩሌታ ነው የጾሙ አጋማሽ ነው ይህ ሰዓት በደብረ ዘይት ተራራ ጌታ የተናገረው የሚፈጸምበት ነው ዛሬ ምድራችን ረክሳለች ምድራችን ቆሽሻለች ምድራችን አድፋለች በዚህ ሰዓት ዮሐንስ በራእዩ ይገልጸዋል ያኔ በዳንኤል የመጽሐፉን ቃል ትንቢቱን ዝጋው አትመው ያለውን ለዮሐንስ ደግሞ ለባለ ራእዩ ምን ይለዋል የዘመኑ ፍጻሜ ደርሷልና መጽሐፉን ግለጠው የሚቀደስ ይቀደስ የሚቆሽሽ ይቆሽሽ የሚነጻ ይንጻ የሚያድፍም ይደፍ ይለዋል ይህ ሰዓት አባቶቻችን 8ኛው ሺህ ብለው ያስቀመጡት ሰዓት ነው ስንቶቻችሁ ዛሬ ከእግዚአብሔር ጋር ናችሁ ስንቶቻችሁ በዓለም አስተሳሰብ ተወስዳችኋል ዛሬ ዓለማችን ረክሳለች የሶዶም ድፍረት የገሞራ ኃጢያት የጊቢያ ኃጢያት ምድራችንን አርክሷታል በዚህ ሰዓት ማን ነው እግዚአብሔር ሰው በዚህ ሰዓት ማን ነው ቆመለት በዚህ ሰዓት ማን ነው ጌታ ሲመጣ እንሆ እጆቹን ዘርግቶ በክብር ሊቆም የሚችል ማን ነው ዛሬ በዚህ ሰዓት ከእግዚአብሔር ጋር የተገናኘ ወገኖቼ በጾም እንገናኘው ወገኖቼ በጸሎት እንገናኝ ወገኖቼ በመጽዋዕት እንገናኝ ወገኖቼ በስግደት እንገናኝ ያለቀ ዘመን ላይ ያለነው ምድራችን ፈጽማ አርጅታለች ወደ መጽአትም ፈጥናለች በዚህ ጊዜ ውስጥ ልንድን የምንችለው እግዚአብሔርን አምነን በአንዲት እምነት ስንጸና ብቻ ነው አይቀርም የተነገረው ትንቢት ሁሉ ደርሷል ድንግል ተወልዳለች ወልዳዋለች እንሆ በቤተልሔም ይወለዳል ተወልዷል በ30 ዘመኑ ይጠመቃል ተጠምቋል በቀራንዮ ይሰቀላል ብለው ትንቢት ተናገሩ ተሰቀለ በሶስተኛው ቀን ከሞት ይነሳል ብለው ተነበዩ ተነሳ እንሆ ያርጋል አሉ በ40ኛው ቀን አረገ መንፈስ ቅዱስም በ50ኛው ቀን ላከ አንድ ትንቢት ይቀራል ይመጣል አዎ ይመጣል ምድር ትቀልጣለች አዎ ይመጣል የደብረ ዘይት ተራራ ይሰነጠቃል ነብዩ ዘካርያስ ስለ ደብረ ዘይት ተራራ ሲናገር በትንቢት ምዕራፍ 14 ላይ ምን ብሎ ተናገረ እግዚአብሔር አምላክ አማልክት ይመጣል አለ የአማልክት አምላክ ይገለጣል በደብረ ዘይት ተራራ ይቆማል የደብረ ዘይት ተራራ እኩል ይከፈላል አንድ ወደ ምስራቅ አንድ ወደ ምዕራብ በዛ ሰዓት ጨለማም አይባልም ብርሃንም አይባልም አስደንጋጭ ቀን ነው ይሄ የሚታሰበው በ5ኛው ሳምንት የደብረ ዘይት ዕለት ነው ከኃጢያት ነስተን የበደለ ክሶ
ልቡን እንሆ ከእግዚአብሔር ጋር አገናኝቶ የዓለምን አስረሽ ምቹ ንቆ ከዓለም ርኩሰት አምልጦ እንሆ እንደሎጥ የሚያመልጥ እንደኖ መርከብ የሚሰራ አዎ እግዚአብሔር የሚጠራው እርሱንም ያዘጋጀ እግዚአብሔር በደብረ ዘይት ተራራ ሲመጣ ዘማይልምና ያባቴ ብሩካን አንተ ያባቴ ብሩክ አንቺ ያባቴ ብሩክ ተብሎ ይጠራሃል ይጠራሻል በቀኙ ለመቆም ያብቃን ሟለ ጾማችን ያስፈጽመን አሜን ክብርና ምስጋና ለሥላሴ ይሁን